ለራሳችሁ የሆነ ነገር ልትጀምሩ ስትሉ እንዲህ ብላችሁ አታውቁም? ቆይ ይሄን ነገር ሰኞ ጀምረዋለሁ፣ አይ እሁድ ጀምረዋለሁ፣ ቀጣይ ዓመት ጀምረዋለሁ፣ ቀጣይ ሳምንት፣ ኦር ደግሞ አይ የተሻለ ላፕቶፕ ሳገኝ፣ ኖ የተሻለ ስልክ ሳገኝ፣ እንዲህ የተለያዩ ሐሳቦችን ብላችሁ ታውቃላችሁ? ይሄ ሐሳብ ብዙ ጊዜ ብዙዎቻችን የሆነ ነገር ልንጀምር ስንል የሚፈጠር በጣም የተለመደ ሐሳብ ነው። ዛሬ በዚህ ቪዲዮ እንዲህ አይነቱን ስሜት እንዴት እንዳለፍኩት በቲዮሪ ሳይሆን ፕራክቲካሊ የማስረዳችሁ ይሆናል። ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት እንዴት አድርጋችሁ የዚህ ስሜት ውስጥ መውጣት እንደምትችሉ የማሳያችሁ ይሆናል። ይህ ማይ ዲጂታል ነው። ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ። ዮናታን ነኝ። ጀምር። ቅድም ያልኳችሁ እነዛ የተለያዩ ስሜቶች አንድ ነገር ለማድረግ ስናስብ አእምሯችን ውስጥ የሚፈጠረው ስሜት በጣም የተለመደ ነው። በብዙ መቶ ሺዎችና ሚሊዮን የሚቆጠሩ ሰዎችን ከሐሳባቸው አደናቅፎ አስቀርቷቸዋል። ጀስት ለምሳሌ እኔ ከጊዜያቶች በፊት እኔ ከጓደኛዬ ጋር የጀመርኩት አንድ የዩቲዩብ ቻናል አለ። ያ የዩቲዩብ ቻናል ስንጀምር በሰዓቱ በጣም ታፍ የሆነ ጊዜ፣ በጣም የተጨናነቀ ታይም፣ በስልካችን ራሱ የዛ ጊዜ ስልኬ ይሄ ነበር ኢንፊኒክስ እንደምታዩት። እሷን እየተጠቀምን ቪዲዮ በዛ ላይ ኤዲቲንግ አናውቅም፣ ምንም የምናውቀው ታሪክ አልነበረም። ለመጀመር ስናስብ ዋነኛው የነበረን ብቸኛው ነገር ሐሳብ ብቻ ነበረ። ያንን ሐሳብ ፕራክቲካሊ ልናወርደው ስንል በጣም ብዙ የተለያዩ ይሄን አሁን ያልኳችሁን ቆይ ገና ነን፣ ቆይ እቺ ጊዜ ትለፍ፣ ቆይ የተሻለ ላፕቶፕ የተሻለ ስልክ ይምጣ የሚሉ የተለያዩ ሐሳቦች ተሰምተውን ነበረ። ነገር ግን ፕራክቲካሊ እኔም ሆንኩ ጓደኛዬ ወስነን ተሻግረነው አሁን ላይ ደረስንበት ደርሰናል። ፕላስ ደግሞ ይሄም የዩቲዩብ ቻናል እኔ በራሴ ለመጀመር ስሞክር የተለያዩ ሐሳቦች ተሰምተውኝ ነበረ። ይሄ ማለት ኖ አሁን ታይሙ አይደለም፣ ኖ ይሄንን መጀመር አሁን አትችልምና የተለያዩ አይነት ፊሊንጎችን አስተናግጃለሁ። ነገር ግን ያ ሁሉ ነገር አልፎ ዛሬ የደረሰበት የማይ ዲጂታል ሌቭል ላይ ደርሰናል ማለት ነው። ይሄ በጣም የተለመደ ስሜት ነው። እዚህ ጋር ነው ትልቁ ጥያቄ። እኔም ሆንኩ ላይክ ብዙዎቻችሁ የምታውቋቸው ኢትዮጵያ ውስጥ ያሉ ትልልቅ ኮንተንት ክሬተሮችን ብናነሳ እስቲ የመጀመሪያ የሰሩትን ቪዲዮ ተመልሳችሁ ተመልከቱት። የሚነግሩ ንግግር የዛ ጊዜ ያለውና አሁን ላይ ያለው ፍጹም የተለያየ ነው። ከዚህ የምንረዳው አንድ ወሳኝ ፖይንት አለ። ይሄም ማንም ሰው ፐርፌክት ሆኖ ሊጀምር አይችልም። ታዲያ ለምንድን ነው ሰዎች አንድ ነገር መጀመር ፈልገው መቼም የማይጀምሩት? ይህንን ከመመለስ እንጀምር። ከዚህ ቀደም እኔንም ብትጠይቁኝ አሁን ላይ ከመድረሴ በፊት ኦር እናንተም ይሄ ስሜት እየተሰማችሁ ከሆነ ቆይ ለምንድን ነው ቪዲዮ ኤዲቲንግ አስባችሁ ከሆነ ግራፊክ ዲዛይን፣ ፍሪላንሲንግ፣ ሶሻል ሚዲያ ማርኬቲንግ ማኔጅመንት ለመማር አስባችሁ ከሆነ ኦር ደግሞ የተለያዩ ፕላን ያደረጋችሁትን ነገር ለምንድን ነው ማስጀምሩት ተብሎ ሲጠየቅ የምንመልሰው መልስ ይሄ ነው። ኖ አሁን ያለኝ ዕውቀት በቂ አይደለም። ይሄ በጣም ብዙዎቻችን የምንሰጠው ምክንያት ነው። ይሄ ደግሞ በጣም የተሸፋፈነችዋ ምክንያት ነው። ምክንያቱም ክሊርሊ ያ አንድ ሐሳብ ሆኖ ሳለ ነገር ግን ዋነኛውና ትልቁ ምክንያት የማንጀምርበት ነገር ፍራቻ ነው። የምን ፍራቻ? ላይክ ኖ ይሄ ነገር ብጀምረው ፌል ያደርግብኛል የሚል ፍራቻ፣ ኦር ደግሞ ይሄ ክሪቲሲዝም ወይም ደግሞ ላይክ የሰዎችን አስተያየት ከመፍራት ጋር ተያይዞ ነገሩ ምን አናደርገው አንጀምረው። ሰዎች እኔ ለምሳሌ ፕራክቲካሊ እንግዲህ ያሳያችኋለሁ ያልኩት የቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ተምብኔል የተለያዩ ነገሮችን እሰራለሁ። የመጀመሪያ የሰራው ተምብኔል ልክ ምስሉ ላይ እንደምታዩት ይሄ ነበር። አሁን ላይ ደግሞ የተምብኔል ዲዛይኔ እዚህም ደርሷል፣ እዚህኛው ላይም ደርሷል። ስለዚህ ይሄ ምን ያሳያችኋል? ፕራክቲካሊ አንድን ነገር እንዴት ብሬክ አድርገን መውጣት እንደምንችል ነው እንድትረዱልኝ በምሳሌ ማሳያ። ሌላው ደግሞ ፍራቻው ምንድነው? ኖ በቃ ስህተት እሰራለሁኝ። የመውደቅ ፍራቻ አለ፣ የአስተያየት ፍራቻ አለ። ኧረ ጭራሽን ይሳሳታለሁ። ቅድም አልኳችሁ ማንም ሰው በነገራችን ላይ አንድ ፖይንት እዚህ ጋር መጨምርላችሁ ማለት ነው። ኖባዲ ኬርስ በነገራችን ላይ ስለእናንተ አሁን ላይ የምታዩት ነው የሶሻል ሚዲያው ዓለም ስንት ቡልሺት እንኳን የሆኑ ሐሳቦች ሰዎች እንዴት ኤምፋሲስ ሰጥተው ትኩረት ሰጥተው እየተከታተሉት እንዳሉት እያየን ነው። ስለዚህ እናንተ ትክክል ሰራችሁ ትክክል አልሰራችሁ ማንም ሰው እንደውም አስተያየት ሰጥቶ የሚሰድባችሁ ሰው የምርም እሱ በጣም ቫልዩ አለው ለእናንተ እሱ ሰው። ምክንያቱም ማናችንም ስንጀምር እኛ ቻናል ከመጀመራችን በፊት ያንን ሐሳብ ስናወራ ስናማክር ማንም ሰው ዊሊንግነሱ አልነበረም በዙሪያችን ከጥቂት ሰዎች ውጪ። ስለዚህ ማንም ሰው ለእናንተ ግድ የለውም። ብቻ እናንተ ጀምሩት መጀመር የፈለጋችሁትን ነገር። እዚህ ጋር ነው ትልቁን ውሸት ራሳችንን የምንዋሸው ብዬ ማስበው። ምን መሰላችሁ? ኖ በቃ እኔ እጀምራለሁ። መቼ? በቃ ትክክለኛዋ ሰዓት ስትመጣ እጀምራለሁ። ይሄ
ትልቁ አእምሯችንን የምንሸውድበት ራሳችንን በቃ ዲስትራክት የምናደርግበት ራሳችን የፈጠርነው ውሸት ነው። እንዲህ የምትሉ ከሆነ እመኑኝ መቼም አትጀምሩትም። ሁለት ነገሮች እዚህ ጋር ነው የምናነሳው። ስለ ስኪል እና ስለ ኖሌጅ እናንሳ። መጀመሪያ ስለ ኖሌጅ ልንገራችሁ። ስለ ሁሉም ነገር እውቀት ሊኖራችሁ ይችላል። ይሄ ማለት ስለ ቪዲዮ ኤዲቲንግ፣ ስለ ግራፊክ ዲዛይን፣ ስለ ሶሻል ሚዲያ ማኔጅመንት ተምራችሁ ሊሆን ይችላል። ከኮፒራይት ጋር የተለያየ ስኪል ሊኖራችሁ ይችላል። ኦር ብቻ ከዲጂታል ጋር የተያያዙ ብዙ ስኪሎች ሊኖራችሁ ይችላል። እነዛን ስኪሎች አሁን ባልኳችሁ መሰረት ራሳችሁን ስለምትዋሹ ስለዛ ነገር እውቀት እንኳን ቢኖራችሁ ወደ ስኪል መቼም ሊለወጥ አይችልም። ምን መሰላችሁ? ስኪል ማለት ፕራክቲካሊ ስለ ቪዲዮ ኤዲቲንግን እናንሳ። ቪዲዮ ኤዲቲንግ ተማራችሁ፣ ካፕከት ሊሆን ይችላል፣ ፕሪሚየም ፕሮ ሊሆን ይችላል፣ ኦር የተለያዩ የቪዲዮ ኤዲቲንግ ሶፍትዌር ተማራችሁ። ስለነዛ ስለተማራችሁት ነገር እውቀት ቢኖራችሁ ወደ ስኪል ሊያድግ የሚችለው ብቸኛው ነገር ፕራክቲካሊ ስትሰሩበት ብቻ ነው። ይሄን ሐሳብ ክሊርሊ አንደርስታንድ ካደረጋችሁልኝ አንድ ፖይንት ልንገራችሁ እዚህ ጋር። እስቲ ቅድም እንዳልኳችሁ ወደ ታች ወርዳችሁ አሁን ላይ ትልልቅ እናንተ የምትከታተሏቸው ፖድካስት ከፈለጋችሁ መውሰድ ትችላላችሁ። ይሄ ዋን ቱ ዋን ላይክ እንደዚህ ቪዲዮ ኮንተንት ክሬተሮችን ማየት ትችላላችሁ። እነሱ እዛ ቪዲዮ ላይ ስትመለከቱ የእነሱን ማስተርፒስ ወይም ደግሞ ፐርፌክት የሆነ ስራቸውን አይደለም መጀመሪያ ላይ የሚያሳዩ። ምክንያቱም ማንም ሰው እንደዛ ሊያደርግ ስለማይችል። ነገር ግን አሁን የደረሱበት ደረጃ የደረሱት በብዙ ክሪቲሲዝም አልፈው በብዙ መውደቅ በብዙ መነሳት ነው። ስለዚህ ከዚህ ቀጥሎ የምነግራችሁን 3 ነገሮች በማድረግ ይህ የሚሰማችሁን ስሜት ሁሉም እንዳለፉት እኔም ፐርሰናሊ እንዳለፉት እናንተም መጀመር የፈለጋችሁትን ነገር እነዚህ 3 ነገሮች በማድረግ በቀላሉ መጀመር ትችላላችሁ። ያላችሁት ከማይ ዲጂታል ጋር ነው። በዚህ የማይ ዲጂታል የተለያዩ የዲጂታል ነክ የሆኑ ጉዳዮች እና ፐርሰናል ዴቨሎፕመንት ጋር የተያያዙ ሀሳቦችን እያነሳን ነው። ቪዲዮውን ሰብስክራይብ በማድረግ እየተከታተላችሁን ስለሆነ እናመሰግናለን። የሰብስክሪፕሽን በተኗ መጫናችሁን አትርሱ። 3 ወሳኝ ሀሳቦቹ እነማን ናቸው? ይህንን የሚሰማንን ስሜት ለማሸነፍ የሚረዱ የመጀመሪያው ነገር የምትፈልጉትን ነገር ኦልሬዲ መርጣችሁ ጨርሳችኋል እዚህ ጋር ስትመጡ። ምክንያቱም ይሄ ስሜት የሚሰማችሁ መጀመሪያ የሆነ ምርጫ ለመምረጥ ስታስቡ ሳይሆን ያንን ምርጫ ከመረጣችሁ በኋላ ልክ ወደ ስራ ልትገቡ በምታስቡበት ጊዜ ነው። ስለዚህ ቪዲዮ ኤዲቲንግ መርጣችሁ ከሆነ ግራፊክ ዲዛይን ኦር ደግሞ ሶሻል ሚዲያ ጋር ተያይዞ ኮንተንት ክሬተር ለመሆን አስባችሁ ከሆነ ይሄው 3 መፍትሄዎች ልክ እነዛ ስሜቶች ሲሰሟችሁ ለማሸነፍ የመጀመሪያው ነገር ያን ልትጀምሩ ያሰባችሁትን ነገር በትንሹ ጀምሩት። ይሄ ማለት ቪዲዮ ኤዲቲንግ ሲባል ዘላችሁ ፕሪሚየም ፕሮ ኦር ዘላችሁ ፊልሞራ ኦር የተለያዩ የቪዲዮ ኤዲቲንግ ሶፍትዌር ሳይሆን በቀላሉ እናንተ አክሰስ አድርጋችሁ መጀመር የምትችሉት ባላችሁ ስልካችሁ ጥያቄ ምልክት ውስጥ እንዳይገባ ላፕቶፓችሁ ኦር የተለያየ ያላችሁበት ኢንቫይሮንመንት ከአእምሯችሁ አውጡና ያንን ነገር በትንሹ ባላችሁ ነገር ጀምሩት። አንደኛው መንገድ ይሄ ነው። ሁለተኛው ደግሞ ሚስቴክን አክሰፕት አድርጉ። የምትሰሩትን የምታጠፉትን ጥፋቶች ተቀበሏቸው። ምክንያቱም ቅድም እንዳልኳችሁ ነው፣ ማንም ሰው ለእናንተ ግድ የለውም። አሁን ላይ ሁሉም የራሱ ድካም የራሱ ሩጫ ላይ ነው ያለው። እናንተን ለማስተካከል የሚመጣ ኦር ደግሞ እናንተ ፐርፌክት ሆናችሁ ልትመጡ ስለማትችሉ የሚፈጠሩትን ሚስቴኮች በሙሉ ምን ለማድረግ ሞክሩ፣ አእምሯችሁን ኦፕን ማይንድድ አድርጋችሁት አክሰፕት ለማድረግ ተዘጋጁ። አእምሯችሁን አዘጋጁት። ሁለተኛው ስቴፕ ይሄ ነው ማለት ነው። ምክንያቱም በዚህ በሁለተኛው ስቴፕ የምንረዳው ማንም ሰው ላይክ አሁን የደረሰበት እናንተ የመጨረሻው ደረጃ ያለውን ፖይንት ስለሆነ የሚያሳያችሁ ያ ፖይንት ላይ የደረሰው በብዙ ፌለር በብዙ ሚስቴኮች አንድ ላይ ሆኖ ነው። ስለዚህ አንደርስታንድ ማድረግ ያለባችሁ ነገር ስህተትን መቀበል ተለማመዱ። ሶስተኛውና ወሳኙ ደግሞ የመጨረሻው ስቴፕ ይሄንን ስሜት ለማሸነፍ ቢ ኮንሲስተንት ሆኑ። ይሄ ማለት ምን መሰላችሁ? ላይክ አታቋርጡት። እኔ እዚህ ጋር አንድ ፖይንት የምነግራችሁ ምንድነው መሰላችሁ? ለምሳሌ አንድ የፊዚካል ፊትነስ አለ አይደለ? ላይክ የተለያዩ ገና ሲነሱ ሰዎቹ ሲጀምሩ አሁን የደረሱበትን የፊዚካል አቋም ላይ ወይም ደግሞ አፒሪያንስ ላይ አልነበሩም። ኮንሲስተንት ሆነው ስለሄዱ ብቻ መጨረሻ ላይ የደረሱበት የፊዚካል መዋቅር ላይ ይደርሳሉ አይደለ? ከዚህ የምንማረው ፕራክቲካሊ እያንዳንዷ ስራ ስለጀመርነው ሳይሆን ጀምረን ስለቀጠልነው ነው መጨረሻው ምን አይነት ውጤት እንዳለ የምናውቀው።
መጀመር ማንም ችግር የለበትም። ኤቭሪዋን ይጀምረዋል። ነገር ግን እናንተ ማድረግ ያለባችሁ አሁን ካለባችሁ ስሜት ለመውጣት ሶስተኛውና ወሳኙ ስቴፕ ዘለቄታዊነት ሊኖረው ይገባል። የምትጀምሩት ነገር ቪዲዮ ኤዲቲንግ ነው። እኔ ገና ስጀምር ላይክ በስልክ የነበር ቪዲዮ ኤዲቲንግን በኢንፊኒክስ ያውም ደግሞ አሁን መቼም ታውቁታላችሁ ስለሱ ስልክ ብዙ ይባላል። አሁን ላይ ያው ብዙ ስማርት የሆኑ ቨርሽኖችን እያመጣ ነው፣ ግን በጣም ከባድ ስልክ ነው አይደለ? ሶ በዛ ነበር የጀመርኩት። አሁን ላይ ግን ያው የራሴ የደረስኩበት ደረጃ አለ። ስለዚህ ማቆም የለባችሁ። ላይክ የምትጀምሩት ነገር ፐርፌክት አይውላችሁ። ነገሩን በትንሹ ጀመራችሁት፣ አንድ ሰዓት ስለዛ ነገር፣ አንድ ኮንተንት፣ አንድ የሆነ አይዲያን በትንሹ ጀመራችሁት፣ ስህተትን መቀበል ጀመራችሁ። ፋይናሊ ደግሞ ሶስተኛው ምንድን ነው ያልኳችሁ? እነዛን ነገሮች ዘለቄታዊነት ላይክ አለማቋረጥ ቀጥሉት፣ የመጨረሻውን ፖይንት። ስለዚህ በእነዚህ በሶስት መንገዶች እነዛን የሚሰሟችሁ ስሜት ማሸነፍ ትችላላችሁ ማለት ነው። ይሄ ፋይናሊ ወደ ምን ይወስዳችኋል? ወደ አክሽን ይወስዳችኋል። ምክንያቱም ለየትኛውም ነገር የመጨረሻው ደረጃ ለመድረስ እነዚህን ሶስቱን ነገሮች መከተል በጣም ወሳኝ ነው። እኔ ፕራክቲካሊ ከቲዮሪው አልፌ ፕራክቲካሊ ተግብሬ አይቼዋለሁኝ። እናንተም ደግሞ የማትሆኑበት ምንም አይነት ምክንያት የለም። በቀጣይ በሌላ የማይ ዲጂታል ቪዲዮ እስከምንገናኝ ድረስ ከዚህ ቀደም የተለቀቁትን የማይ ዲጂታል ቪዲዮዎች እንድትመለከቱ ጋብዛችኋለሁኝ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጎ ምናልባት ይሄ ደግሞ አንድ ቀን ይጠቅማችኋል ብዬ ስለማስብ ቪዲዮውን ዳውንሎድ አድርጋችሁ እንድታስቀምጡ ጋብዛችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ